ቃል ኪዳን ፍሬህይወት አብረናችሁ እንግዲህ እንቆያለን ማለት ነው። ዛሬ በአንጻር ጥሩ ኢሹ ይዘን መተናል ብለን እናስባለን አይደለ? እና እንኳን ደህና ቆዩ። እስከ መጨረሻው ደግሞ አብሮ እንደሚቀጥሉ ተስፋ እናደርጋለን። አሁን እንግዲህ ዛሬ በአንጻር ልናነሳል እንዳስሰው የወደድነው ሀሳብ ፐርፌክት ወይም ደግሞ ፍጹም ስህተት የለሽ ሪሌሽንሺፕ አለ ወይም ደግሞ አለ ወይም የለም የሚለውን ሀሳብ አንስተን ነው ዛሬ ከተመልካቾቻችን ጋር ቆይታ ልናደርግ የወደድነው። በትክክል ብዙ ጊዜ በተለያየ መንገዶች ሀሳቦች ይነሳሉ። አዲስ ሀሳብ ላይሆን ይችላል። ነገር ግን አንጻር እንከን የለሽ ወይም በጣም ፍጹም የሆነ ጾታዊ ግንኙነት ወይም የፍቅር ግንኙነት አለ ወይ አለስ ብለን ካሰብን ደግሞ ምክንያቶች ውስጥ ምንድናቸው? ከዛ ደግሞ እንደዛ እንድናስብ ያደረጉን ያን በማሰባችን ደግሞ ምን አይነት ደግሞ ተጽዕኖች ይኖሩታል የሚለውን ነገር እስቲ እንዳንድ ነገር ነው የምንላቸው እና እስቲ እንዳንቺ አለ ብለሽ ታስቢያለሽ? በጣም እንከን አልባ ወይም ፍጹም የሆነ ብዙ ጊዜ ፊልሞች ላይ መጽሐፎች ላይ እነዚህ የምናገኛቸው የፍቅር ታሪኮች አሉና አሉ ብለሽ ታስቢያለሽ ወይ አንቺ? ያው እንደኔ እይታ ፍጹም የሆነ ፐርፌክት የሆነ ሪሌሽንሺፕ አለ ብዬ አላምንም። ምክንያቱም አይደለም ሰው እግርና እግር እንኳን ይጋጫል። ሰው በሚፈጥረው ሪሌሽንሺፕ መሀል ደግሞ እንከን የለሽ ሪሌሽንሺፕ አለ ብዬ አላምንም። በእርግጥ ፊልሞቻችን ላይ እንዲሁም ብዙ የሙዚቃዎቻችን ላይ ማህበረሰቡ የሚስለው እንትኖች ያንን ፐርፌክት የሆነ ሪሌሽንሺፕ እንድንጠብቅ ያደርገናል። ግን ቢሆንም ፐርፌክት የሆነ ሪሌሽንሺፕ የለንም። እንደውም ብዙዎች እንደዚህ አይነት ሪሌሽንሺፕ ውስጥ ሲገቡ የሚምታታባቸው ነገር ፊልሞቻችን ላይ እንደምናየው ማህበረሰቡ የሚስለው አለ። አንዲት ሴት አሁን የምትስለው ወንድ አለ እና ያን ወንድ ሪሌሽንሺፕ ውስጥ ስትገባ ስታይ አይደለም የሳለችው አይነት ሰው አይደለም። እና እንደዚህ አይነት ውድቀት ውስጥ እንድንገባ የሚያደርገን ደግሞ ይሄ ስለን የምንቆየው ነገር እና ወደ ሪሌሽንሺፕ ውስጥ ስንገባ ደግሞ የሚያጋጥመን ነገር ይሄ ሁለቱ ስለሚጋጭብን ነው። እና ፐርፌክት የሆነ ሪሌሽንሺፕ የለም እላለሁ እኔ እንደኔ። ልክ ነሽ። ይሄ ኢሹ በጣም አከራካሪም ነው ሀሳቡና የጥበብ ስራዎች ይሄን ነገር በጣም ያበረታቱታል። ማለትም በደንብ በዛ ውስጥ ይነገራል። በጣም ፍጹም የሆነ እና ደግሞ ብዙ የተለመደና መደበኛ ለምሳሌ ሪሌሽንሺፕ ሲባል አሉ መገለጫዎች እና እነዛ መገለጫዎች ያሟላ ይጠበቃል። ነገር ግን እንደኔም ከሰውኛ ባህሪ ራሱ ከሰው ተፈጥሮ ስናይ ሰው ፍጹምነት የሚለውን ነገር ለማሟል ትንሽ የሚከብደን ፍጡራን ነን እና እንደዛ ለሆነ ፍጡር ደግሞ በግንኙነቶች ውስጥ ያንን ነገር መጠበቅ በራሱ ትንሽ ይጣረሳል አይደለና? አዎ ብዙ ጊዜ ሰዎች አለን ብለን እንደምናስብ አስባለሁ እንደኔ ማለት ነው። የሆነ ጊዜ ላይ እንደዛ አስብ ነበረ። በጣም ፐርፌክት የሆነ ሁሉ ነገር የተሟላለት እና ያ አካል ወይም ደግሞ የፍቅር አጋር የሚባለው አካል ሁሉንም ነገር ማሟላት የሚችል ተደርጎ ይታሰባል። እና ምናልባት እሳቢያችን ራሱ ምንድነው ፐርፌክት ሪሌሽንሺፕ በጣም ፍጹም የሆነ እንከን አልባ የሆነ ሪሌሽንሺፕ ራሱ ስንል ምንድነው ጠቅላላ ሲባል ሀሳቡ የፍቅር አጋራችን ሁሉንም ነገር ማድረግ እንደሚችል ከማሰብ ይነሳል። ስለዚህ ፍቅሩ ሲገባ ሱፐርማን አድርጎ መሳል በጣም ታምረኛ ካልሆነ ሁሉ ነገር ለማድረግ ትንሽ ይከብዳልና እንደዛ አድርገው የመሳል ነገሮች አሉና ከየት ግን የሚነሱ ይመስሉሻል? አሁን ብዙ ጊዜ አለ ሂሳቤ ብለን እናስባለን እንደ አንጻር። እንግዲህ ተመልካቾች ደግሞ የራሳቸው የሆነ እይታ ይኖራቸዋል። ግን ከምን የሚነሳ ይመስልሻል? አሁን ብዙ ምክንያቶች ሊኖሩት ይችላሉና እስቲ የተወሰኑ ነገሮችን ማንሳት እንችላለን ይመስለኛል። ነው ቅድም የመግቢያችን ላይ ለመጥቀስ እንደሞከርኩት አሁን ለምሳሌ ፊልሞቻችን ላይ ብናይ በቃ ስሜቷን የሚረዳ የሚንከባከባት በቃ አለ አይደለ ለየት ያለ ወንድ ነው የሚሳልልን ማለት ነው። በማህበረሰባችንም ቢሆን አንዲት ሴት እንድታገባው የሚፈለገው የሚጠበቀው ወንዳ ወንድ ቆፍጣና በቃ ብዙ አለ አይደለ የሚሳሉብን ነገሮች አሉ። አዎ ከነሱ ከዛ ደግሞ ጥሩ ቤተሰብም ኑሮን እነዛ ቤተሰቦች ከኛ የሚፈልጉት ወንድ እንድናገባላቸው ወይ ደግሞ አብረናቸው እንድንሆን ግዴታ በኖርማሊ በትዳር ላይ ሆን ይችላል። ግን አብረናቸው እንድንሆናቸው የሚፈልጉት አይነት ሰው አለ አይደለ? እና እሱ በጣም ፖዚቲቭሊ ነው የሚታሰበው። እኛ የምናስበው ያ ነው። እና ግን ወደ እንትኑ ስንገባ ደግሞ ያ አይሆንም። እነዛ ነገሮች እንትን ይሉብናል፣ ይጣረሱብናል። ምናልባት እዚህ ጋር እንዳልሽው ነው ሚዲያው የማህበረሰብ ደግሞ ስታንዳርድ የምንለው ነገር አለ። በተለይ
ደረጃዎች እንዲሆን እንደዚህ ሆነች ጥሩ ባል፣ ጥሩ ሚስት፣ ጥሩ ፍቅረኛ የምንለው ነገር ብዙ ጊዜ ራሳችን ብቻ አይደለም የምንቀርጸው። እንዳልሹ እንደነካሹ ማህበረሰቡ ይቀርጻል። ሚዲያው ደግሞ በጣም ትልቅ ተጽዕኖ እንዳለው ግልጽ ነው። ምክንያቱም የፍቅር ግንኙነቶች እንደዚህ ናቸው የሚል ነገር ነው የሚሰጠን። ምክንያቱም የሚዲያን ተጽዕኖ ስለምናውቀው ነው ማህበረሰቡ ላይ ማለት ነውና እንደዚህ ናቸው እንደዚህ አይነት ናቸው ብሎ ነው የሚያሳዩን። ስለዚህ ብዙ ጊዜ መሬት የወረደው ወይም ደግሞ እውነታዋይ እዛ ጋር አይታይም እንደምናውቀው ነው። ስለዚህ እነዛን ነገሮች አይተን ውስጣችን የሆነ ምስል እንስላለን። ያን ስለን ደግሞ ልክ እንዳልሽው ስንጋፈጠው ከእውነታው ጋር ስንገባ ልክ አይመጣም። ስለዚህ ያኔ there is no love ይሄ ፍቅር የለም ወደሚለው ራሱ ሀሳብ ይዞን የሚሄደው ያ ነው። እና ምናልባት እዚህ ጋር ማንሳት የምፈልገው ነገር ከአሁን ካልሻቸውን በተጨማሪ ፐርፌክት ሪሌሽንሽፕ ወይ ፍጹም የሆነ ሪሌሽንሽፕ መጠበቅ ከየት ሊመጣ ይችላል ብለን ስናነሳ ጥሩ ያልሆነ የቤተሰብ ጀርባ ያላቸው ሰዎች በዚህ ይጠቃሉ። ማለትም ለምሳሌ ጥሩ እንክብካቤ ያላገኙ ቤተሰብ የቻለውን ያደርጋል እናምናለን፣ ግን ደግሞ ክፍተቶች እንዳሉ አንካካድ። ስለዚህ በዛ ጊዜ በልጅነታቸው ማግኘት ያለባቸውን ፍቅር ያላገኙ፣ ተገቢውን እንክብካቤ ከቤተሰብ ካላገኙ፣ ቤተሰብ ማለት ትልቁ ኢንቲቲ ነው ተቋም ነው። ስለዚህ ከዛ ያንን ያላገኙ ሰዎች ምንድነው የሚያደርጉት? ወጥተው ይፈልጉታል በጣም። ስለዚህ እዛ ጋር በቤተሰብ ላይ የተፈጠረባቸው ወይም ደግሞ በጣም የቅርባቸው በሚሉት ሰው ሊሆን ይችላል፣ በጓደኞቻቸው የተፈጠረባቸው ክፍተት የሚሞላ ሌላ ሰው ነው የሚፈልጉት ማለት ነው። ስለዚህ ፍቅርን ያሳድዱታል፣ በጣም ያሳድዱታል። ነገር ግን ልክ ፍቅር የሚባለው ነገር ወደ እነሱ ሲመጣ እንደዚህ አይነት ነገር ሲመጣ እንከን ነው የሚፈልጉት ማለት ነው። ስለዚህ የሆነች ጥፋት የሆነች እንከን ይፈለግና ይቀራል፣ ወይም ደግሞ ያን ሰው መተው ይመጣል። ያም የሚመጣው ደግሞ ከዚህ ጋር ተያይዞ ፍርሃት ስላለ ነው። ለምን በበፊት በህፃንነት በታዳጊነት እድሜ በቂ የሆነ እንክብካቤ ፍቅር ያላገኘ ሰው ሲያድግም አገኘዋለሁ ብሎ ስለማያስብ ፐርፌክት የሆነ ነገር ነው የሚፈልገው። ከዛ ደግሞ ሲሄድ ያጠዋል። ሁሌም በዚህ በማባረር እና ደግሞ ትቶ በመሄድ ህይወት ውስጥ በጣም እንትን ያለ ነው ማለት ነው። እና በጣም የሚገርመኝ ኮንሰፕት ደግሞ ከዚህ ቀጥሎ ወይም ደግሞ ሀሳብ የፍቅር ግንኙነት አንድ ግንኙነት ነው፣ መገለጫዎች አሉት እንዳልነው ማለት ነው። ጓደኝነት ደግሞ አንዱ ግንኙነት ነው። የስራ ባልደረባነት አለ። ብዙ አይነት የግንኙነት አይነቶች አሉ። ለምሳሌ ከጓደኛሽ የምታገኙን ነገር ከፍቅረኛሽ ልታገኝ ትችያለሽ፣ ይቻላል። ግን ለምሳሌ ከፍቅር አጋርሽ ጋር በጣም ተመሳሳይ ነገር ሊኖርሽ አይችልም። ለምሳሌ የምትወጂውን አንቺ መጽሐፍ ማንበብ ብትወጂ ወይም ደግሞ የሆነ ሙዚቃ ቴስት ቢኖርሽ የምትወጂ ቢሆን ያ ሰው ላይወደው ይችላል። ግን ደግሞ ያንን የሙዚቃ ቴስትሽ የሚጋራ ጓደኛ ወይም ደግሞ ሌላ አይነት ግንኙነት ልታገኝ ትችያለሽ። እኛ ምንድነው የምናደርገው? የፍቅር አጋር ከሆነ ሁሉንም ነገር መቻል አለበት ነው። በሁሉም ነገር ተመሳሳይ እንዲሆነን ሁሉም ነገር ላይ ተመሳሳይ የሆነ ሀሳብ እንዲኖረው እንጠብቃለን። እና የሌላዎቹ ግንኙነቶች ሁሉ ጫና እዚህኛው የፍቅር ግንኙነቱ ላይ ስለምናሳርፈው ወተን የምንፈልገው ነገር ጓደኛ ሁሉም ነገር እንዲሆን ሰው ነው የምንፈልገው። እና ያንን አይነት ሰው ማግኘት ደግሞ በጣም አስቸጋሪ ነው። ያው እንዳልሽው ያን ፐርፌክት የሆነ ሪሌሽንሺፕ ስለን ከገባን ሁሌ የምንጠብቀው ምንድነው? መቀበልን ነው። አንሰጥም። ከሱ ነው የምንጠብቀው እንዲንከባከበን፣ ችግራችንን የሚሰማንን ስሜት ሳናወራው እንዲረዳን። ያ ሰው እኮ ሰው ነው። ከሷ ወይ ከሱ የተለየ ምንም አይነት ነገር የለም። እና እነዛን ነገሮች አንረዳም። የሆነ በቃ አስማታዊ ሰው እንጠብቃለን ይመስለኛል። እና ያን ነገር መረዳት ብንችል እንደዚህ አይነቱ ዝግ ውስጥ አንገባም። ፐርፌክት አድርገን ስንስል ደግሞ አንድን ሪሌሽንሺፕ ፍጹም ስህተት የለሽ አድርገን ከሳልን መጨረሻ ላይ የሆነ የሚያመጣው እንትን አለ አይደለ? ሳይድ ኢፌክት አለው። እና ያ ምን ሊሆን ይችላል ብለሽ ታስቢያለሽ? በመሰረታዊነት የሚነሳው ነገር ቅድም አንስተነዋል። ፍቅር የለም፣ እኔ ለፍቅር የተፈጠርኩ ሰው አይደለሁም ወደሚል ድምዳሜ ነው የምንደርሰው። ወይም ደግሞ ለእኔ የሚሆነኝ አላገኝም፣ ብቻዬን ነው መጨረሻ የሚሆነው፣ ሲንግል ፎር ብዙ ሶሻል ሚዲያ በተለይ ይሄን ነገር ያበረታተዋል። እና እንደዚህ አይነት ነገሮች ላይ እንደርሳለን። ከዛም ደግሞ ቅድም ካነሳ ነው ጋር ተያይዞ ይሄ አለመርጋት ብዙ የጾታዊ ግንኙነቶች ውስጥ እየገቡ መውጣት ግን ምንድነው ብትይ አንዳንዴ የተረጋገጠ ምክንያት ሁሉ ላትሰጪ ትችያለሽ። እና በጣም የሚገርም ኳሊቲ ያለው ሰው ወደሽ መጥቶ አንዷን ነገር ይዘሽ ልታባረሪ ትችያለሽ። አንቺም ደግሞ በዛው ልክ ልትገፊ ትችያለሽ። ከዛ ደግሞ ያመልሶ ደግሞ ሌላ ጣጣ ይዞ ይመጣልና በጣም ብዙ የፍቅር ግንኙነቶች ውስጥ እየገቡ መውጣት ከዛ ደግሞ የዛኛውም ሰው ጋር ራሳችንም ጋር
በስሜት ደረጃ በጣም ጉዳት ያስከትላል ብዬ አስባለሁ። ያየኋቸውም ነገሮች ኤክስፒሪየንስም ካደረግናቸው ነገሮች አንፃር እነዛ ይሆናሉ ብዬ አስባለሁ በመሰረታዊነት ማለት ነው። ያው በቃ ብዙዎቻችን በተለይ ደግሞ ሴቶች ላይ ይመስለኛል እንደዚህ አይነት ነገር ላይ እንትን የሚለውና ቁመና ያለው መልክ ያለው የተማረ ባለሀብት ብቻ እነዚህን ሁሉ ያሟላ ሰው ሊኖር አይችልም ሲጀመር ማለት ነው። እና ያንን ታሳቢ በማድረግ በኋላ ከሚመጡ የሞራል ውድቀቶች እንዳልሽው እዛም ከማለት ብንቆጠብ፣ ይሄ በኋላ ተስፋ ከመቁረጥ ብቸኛ ከመሆን ይሄን ነገሮችን ታሳቢ አድርገን ኢትስ ኦኬ አንቺ ጋር እኮ ያለው ጉድለት እሷ መሙላት ትችላለች፣ ወይ ደግሞ እሷ የምትፈልገውን ሰው አድርጋ መስራት ትችላለች። ስለዚህ በዛ እንትኖች ማየት ብቻል አሪፍ ነው። አሁን በጣም በተለይ ሶሻል ሚዲያው ጥሩ ነገር አለው አንካካድም፣ ግን በዛው ልክ ሚዲያው ነበር በፊት ቲቪው፣ ራዲዮ፣ መጽሐፉ ነበር። አሁን ደግሞ ሶሻል ሚዲያው በጣም ኢሉዥን ወይም ደግሞ ግራ መጋባት እየፈጠረብን ነው ያለው እና ያንሳፍፈናል። እንደዚህ አይነት ነገር አለ ይለናል፣ ግን መሬት ላይ ስንወርድ አናገኘውም። ፖስት የሚደረጉ ነገሮች፣ የሚሰሩ ፊልሞች፣ እያንዳንዱ ነገሮች ያንን ነው የሚያሳዩት፣ ግን እውነታው እንደዛ አይደለም። እና ብዙ ጊዜ መሀሉ አይነገርም የሚባል አባባል አለ። መሀሉ አይነገርም ብዙ ጊዜ ልክ መሀሉ ላይ ስንደርስ ነው መራመድ የሚያቅተን እና ያን ነገር በጣም እንትን ማለት አለብን። ምናልባት እንዳልሽው ነገሮች መስማማት ከተቻሉ ጋፑን ማጥበቅ ከተቻለ ችግር የለውም። ግን እኔም ደግሞ አንድ በምንም አስባለሁኝ እንትን ማለት ብንችልስ፣ አንዳንድ የማይችል ሰው አለ። አሁን ለምሳሌ ባህሪውን ጥሩ ኳሊቲዎች ኖት የሆነ ቦታ ላይ ሊያቅተው ይችላል። ያንን ነገር እኛ መተው አንችልም ወይ? አንዳንዴ አይደለ ማክበር አንችልም ወይ? የዛን ሰው ከሆነ መስተካከል አለ ወደኛ እንዲህ እንፈልጋለን። ይሄ የሰው ባህሪ ነው፣ ወደ ራሳችን መሳብ እንፈልጋለን። ካልሆነ ግን ሌሎች ነገሮችን ኢግኖር ከምንተው እነዛ ነገሮች ላይ ድንበር ብናበጅ በቃ ችግር የለውም። አብሮ እንትን ለማለት ኑሮውን አያክብዱት፣ ሪሌሽንሺፑን በጣም አደጋ ውስጥ አይክተቱት እንጂ እንደዚህ አይነት ልዩነቶችን መቀበል የበለጠ ጥሩ ነው እና ምን በእጅ ያለ እንዳይሆንብን ማለት ነው። በእጅ ያለ ወርቅ እንደ መዳብ ነው እንደሚባለው ወደ ቤታችን የሚመጡ ሰዎችን በዛ ልክ። ስለዚህ ምናልባት ሌላ የሰማሁበትን ቦታ አላስታውስም፣ እንዳልሽው ቅድም የሆነ ምስል አለ ከምናየው ነገር የሳል ነው እና ይሄ ፐርፌክት ሪሌሽንሺፕ የሚለውን ሀሳብ ለማጥፋት እና ደግሞ የሚመጡ ሰዎችን በጣም ፍጹም አድርገን ስለን ከማባረርም እኛም ደግሞ በዛ ልክ ብቻ ከመሆን ከመጎዳት ምስላችንን ብናፈርስ ባይ ነኝ እንደኔ ማለት ነው። ያ ካልፈረሰ አሁንም ቢሆን አስቸጋሪ ነው። እየመጣ እኛ ቀድመን ስለሳልን የሳልነው ወይም ደግሞ የቀረጽነው ነገር ላይ መጥቶ የሚገጥምልን ሰው ነው የምንፈልገው። እኛ ደግሞ ሰዎች ነው። በዛ ልክ ፍጹምነት፣ በዛ ልክ ግጥምጥም የሚል ነገር ከስንት አንዴ እድለኛ ሰዎች ይኖራሉ። እሱን የምንገደው ነገር አለ። ግን በዛ ልክ ነገሮች ብናያቸው አሪፍ ነው ብዬ አስባለሁ። ስላነሳሽው ነው ሀሳቡን እና ደግሞ ምንድነው ይሄ እነዚህ አይነት ፐርፌክት ሪሌሽንሺፖች ይኖራሉ ብለን አስበን ግን ደግሞ መፍትሄዎቹ ምንድነው? ኢፌክቶቹን አየን፣ መፍትሄውስ ምንድነው የሚለውን ስንመለከት ደግሞ እያንዳንዱ ሰው ኃላፊነቱን ቢወጣ ያን ያክልም አሪፍ እንትን ፐርፌክት ባይሆንም ግን ምንድነው የሚባል ይሄ ቃል ራሱ አለው ኢንች ፐርፌክት ይሉታል። ለፐርፌክት የተጠጋ ፐርፌክት የሚባል ሰው የለም ሲጀመር። ግን እንደው 75% ወደዛ የተጠጋ ኢንች ፐርፌክት እንለዋለን። ያንን ሪሌሽንሺፕ መፍጠር እንችላለን። እና ደግሞ ፐርፌክት የሆነ ሰው የለም ብሎ ማሰብ መቻል ያን ሰው ፐርፌክት ነው ብሎ ወይ ደግሞ ሌላ አስማት እንዳለው ሰው ከመጠበቅ በላይ ሰው ነው ብሎ ማሰብ እኔ ጋር ያለው ሰውነት እሱም ጋር አለ በትክክል። ስለዚህ ያንን ብናስብ በጣም እዚህ ላይ በነገራችን ላይ ብዙ ቅያሜም የሚመጣው ከዛ ነው። እንዴት አትረዳኝም? እንዴት አይረዳኝም? እንዴት ላይ ያለ እንዴት ነው አለመረዳት እንዴት አይችልም? እንዴ ሰው እኮ ነው ያ ሰው ወይም ሰው ናት ያቺ ሰው። እንደ ሰው ጎናችን ያለውን ሰው እንደ ሰው ሊያጠፋ የሚችል እንደ ሰው ሊሳሳት የሚችል እንደ ሰው እንኳን ሌላ ይቅርና እኮ የዕለት ተቀን የአየር ጸባይ እንኳን ስሜታችን የሚለዋውጠው እኮ ፍጡራን። ስለዚህ በዛ ልክ እንዳልሽ እንደ ሰውን መቀበል በጣም ብዙ ነገር ያቀላል። ይቅር ለማለት ነገሮችን ለማስተካከል እና ደግሞ ይሄ በጣም ፍጹም የሆነ ነገር ላለመጠበቅ በደንብ ይረዳል። እና እንደውም ከዚህ ጋር እያየትን ብዙ ጊዜ እንዳልን ቅድምም ፋሚሊ ባክግራውንድ አንስተናል እና ጥሩ ያልሆነ ባክግራውንድ ከነበራቸው ወይም በባለፈው ዘመናቸው በጣም የተጎዱ ከሆኑ ምንድነው የሚጠበቀው? ልክ ሪሌሽንሺፕ ሲገባ ያ ሰውዬ በቃ አዳኝ ተደርጎ ነው የሚታሰበው ወይም ያቺ ሴት እና ሁሉን ነገር ቅድም መጠበቁ ከዛ ነው የሚመጣው እና
መለየት ብንችል አሁን ለምሳሌ የፍቅር አጋርን ሚናና ያንቺን ሚና ለምሳሌ እኔ በሳይኮሎጂካሊ ፕሮብሌም ወይም ትራውማ ቢኖርብኝ የኔ ሚና ምንድን ነው? ያን ነገር እውነቱን መጋፈጥ መቀበል የቤት ስራዎችን መስራት አለብኝ። ወደ ፍቅረኛዬ ከመሄዴ በፊት ፍቅረኛዬስ ምንድን ነው ሮሉ? እኔ ሰፖርት ማድረግ አለበት። አሁን ባለበት ሁኔታ አሁን መኖር አለበት። በፊት ላይ በህይወቴ ለተፈጠሩብኝ ችግሮች ይሄኛው ሰው ኃላፊነት ሊወስድ አይችልም። ስለዚህ ኃላፊነቱን መለየት ይሄ የእኛ ሚና በፍቅር ግንኙነት ውስጥና የፍቅር አጋራችንን ሚና ለይቶ ማወቅ፣ እንደዛ ከሆነ ለመወቃቀስም ለምንም ብዙ ነገሮችን ያስተካክላል ብዬ አስባለሁኝና ምናልባት አያይዘን ብናነሳው ይሄ ሰዎች ሊለወጡ ይችላሉ የሚለውን ነገር ማሰብ። ለምሳሌ ተለወጠብኝ ብዙ ነገር ስለምንተለወጠችብኝ እንዲያልነበረችም እንዲያልነበረም፣ ግን ሰውንም ጊዜ እንኳን ይለውጣል። የህይወት ደግሞ ምንድነው ልምዶች ኤክስፒሪየንስስ የምንላቸው እነዛ ነገሮች ሰውን ይለውጡታል። ስለዚህ በዚህ ነገር ውስጥ ሰው ጊዜ ይለውጠዋል። ስለዚህ ሊለዋወጥ ይችላል። ሊለዋወጣል ማለት መሰረታዊ ነገሩን ይለቃል ማለት አይደለም። ግን ይሄ አስታርቀ ነው እውቅና ሰተ ነው ብንሄድ የበለጠ በጣም የሚፈታ ይመስለኛል። በጣም ጥሩ ሀሳብ ነው ያነሳሽው። ጥሩ ሪሌሽንሽፖች ውስጥ ከየት ይመጣሉ የሚለውን እስኪ እና አንቺ ካለሽ ልምድም ከምታውቂው ጥሩ ሪሌሽንሽፖች ከየት ይመጣሉ ብለሽ ታስቢያለሽ? እኔ እንግዲህ እስካየኋቸው በዚህ እድሜ ደግሞ ራሴን ኤክስፒሪየንስ ካደረኩት ነገር ፍጹም የሆነውን ነገር ማግኘት አንችልም፣ እውነት ነው። ስለዚህ ግን ጥሩ የሚባሉ እንደው በጣም ጮቤ ባያስረግጡም ግን አስደስተው የሆነ ደግሞ ጥሩ ያለኑ ፓርቶች ቢኖሩም አቻቻች የምትቀጥያቸው ነገሮች መጀመሪያ ከራስ ነው የሚጀምረው ብዬ ነው የማስበው። ምክንያቱም ሪሌሽንሽፕ ውስጥ ሰው ሲገባ የራሱን የሆነ ነገር ነው ይዞ የሚገባው። ስለዚህ ጥሩ ሰው እንፈልጋለን ብዙ ጊዜ፣ ግን ደግሞ እኛ ነን ወይ ጥያቄ ነው። ስለዚህ መጀመሪያ ራስ ጋር የቤት ስራ መስራት መሰረታዊ ነገር ነው ብዬ አስባለሁ። አላማዬ ምንድን ነው? አላማዬ ማለት የምፈልገው ነገር ምንድን ነው? የማልፈልገው ነገር ምንድን ነው? የምጠላው ነገር ምንድን ነው የሚለውን ነገር መለየት በራሱ ትልቅ የቤት ስራ ነው። ጥሩ የምፈልግ ከሆነ ምን ያህል እኔ ጥሩ ሆኛለሁ? በተለያዩ በሃይማኖታዊ፣ በትምህርት፣ በሶሻል ሪሌሽንሽፕ ወይም በማህበረሰባዊ ግንኙነታችን ከቤተሰብ ጋር ባለን ነገር፣ ከጓደኞች ጋር ባለን ነገር፣ በእነዚህ ነገሮች ምን ያህል እኔ አሪፍ ነኝ መጀመሪያ ራሱ ላይ መጀመሪያ ይሄን የቤት ስራ ሰርቶ ወደ ግንኙነት ወይም ወደ ፍቅር ግንኙነት የሚገባ ሰው አይቸገርም። ለምን? በጣም መረዳት ይችላል። እንዴት ልበልሽ? ማጣጣም ይችላል። የዛን ሰው ስሜት ማዳመጥ ይችላል። ነገሮችን ማለፍ ይችላል። ችግሮችን ቁጭ ብሎ የመፍታት ሁኔታም ይኖራል። እና ይሄ ፐርፌክት የመጠበቅ ሰው እንደማይሳሳት የመጠበቅ ነገር የለም። ምክንያቱም ከራስሽ ጋር ልምድ ወስደሽ የምትገቢበት ነገር ስለሆነ ማለት ነው። እና ይሄ ነገር በጣም ወሳኝ ነገር ነው ለእኔ ማለት ነው። ሌላው ነገር ምንድን ነው? እዳው ገብስ ነው እንደሚባለው ነው የሚሆንብኝ ለእኔ። መጀመሪያ እኔ አሪፍ ነገር ካለኝ ምናልባት የዛኛውን ሰው ባህሪ ልቆጣጠር አልችልም። የሚመጡ ነገሮች ይኖራሉ። እኔ ጥሩ ስለሆንኩ ብቻ ጥሩ ነገር ይሆናል ማለት አይደለም። ግን ደግሞ እንስባለን አይደለ? ጥሩ ስንሆን ነው በእንትን ብናየው ጥሩ ነገር ስናደርግ ጥሩ ነገር እንደሚሆንልን እናውቃለን። እና እኔ እንደዛ ይመስለኛል። ያው ከቤተሰብም መጀመሪያ ተኮትኩተን የምናድግበት ስናድግ የምንፈጥረው ሪሌሽንሽፕ ከቤተሰቦቻችን ያየነው ሪሌሽንሽፕ ነው እና ከቤተሰብ ነው እንደኔ የመጀመሪያው እንትን የሚሆነው ከቤተሰብ ነው። ከዛ ሲቀጥል ነው ራስሽን እንትን የምትይው እና ከማህበረሰብ ጥሩ ማህበረሰብ ውስጥ ካደግሽ ጥሩ ሪሌሽንሽፕ ይኖርሻል። ከዚህ በፊት የነበረሽ ግንኙነቶች ደግሞ አሪፍ ከሆኑ በዛው ትቀጥያለሽ ማለት ሌላኛውን ሰው አትጎጂም። ጥሩ ሪሌሽንሽፖች ይኖርሻል ብዬ አምናለሁ። ምናልባት እዚህ ላይ እንደምንጨምረው እንደመጨረሻ ብንጨምረው እነዚህ ነገሮች ደግሞ ጥሩ ሆነው እንዲቀጥሉ ጥሩ የሆነ ሪሌሽንሽፖች ውስጥ አሪፍ ምንድነው ፐርፎርም እንድናደርገው በደንብ እንትን እንድንል ምን አስባለሁኝ። ይሄ ኢሞሽናል ኢንተለጀንስ አሁን ላይ በጣም ይሄ ሀሳብ በጣም እየተዘዋወረ ነው፣ ትሬንድም ነው በጣም። ይሄ ስሜት ብልሃት የምንለው መቼ ምንና እንዴት መናገር እንዳለብን ማወቅ፣ የሰዎችን ስሜት መረዳት ማዳመጥ መቻል ማወቅ በጣም ወሳኝ ነው። ግን መሰረታዊ ነገር ከዛም መጀመር የራሳችንን ስሜት በትክክል መርምረን ማወቅ መቻል በጣም ብዙ ነገሮችን ያስተካክላል። እንደ ጥሩ ሪሌሽንሽፖችን ለማስቀጠልም መሰረታዊ ነገር ይሆናል ብዬ አስባለሁ። እና ግልጽ የሆነ ንግግር በማድረግ እኔ እንዲህ ተሰምቶኛል፣ አንቺ እንዲህ ነሽ ወይ፣ ይሄ ኦፕን የሆነ በጣም እና ባንገምት በቃ በደንብ ልክ የሰዎች በተለይ ገና ሪሌሽንሽፖች ብቻም ሳይሆን ከዛ በፊት ባለው ነገር ላይ ብንጠይቃቸው ምን ችግር አለ? ብንጠይቅስ
መጠየቅ ብዙ ነገር ያተርፋል፣ ብዙ ነገር ያስገኛል እና እነዚህን ብናደርግ ምናልባት ይሄንን የተዛባውን ምስል የተወሰነ ነገር ያስተካክለዋል እና ስቃዩን ይቀንስልናል ብዬ አስባለሁ። አዎ አንቺ እንዳልሽው እኔ ምን አደረኩ ብሎ ማሰብ፣ ያ ሰው የበደለንን ብቻ ከማሰብ ይበልጥ እኔ ምን አደረኩ ሳናቅ እኮ በጣም ብዙ የምናስቀይማቸው ሰዎች አሉና ያ ሰው እንደዚህ ሊሆን ወይ ሊቀየር የቻለው ምንድን ነው እኔ ምን አድርጌያለሁ ብሎ ማሰብ። ይቅርታ አድራጊነት በራሱ ይቅርታ ጠያቂነትም አድራጊነትም አዎ ችግሮችን ለይቶ ዲስከስ ማድረግ ቢቻል እንደዚሁ በደፈናው ዝም ብሎ ከመወቃቀስ እንደዚህ አደረከኝ እንደዚህ ጋር አደረከኝ ከመባባል ያሉትን ችግሮች ለይቶ ቢወራበት ጭራሽ በጣም ትልቅ ደረጃ የማይደርሱ ችግሮች አሉ ግን ካለማውራት የተነሳ በጣም ብዙ ጋፖች ይፈጠራሉ እና እነዚህ ነገሮችን ብንጠቀም ሪሌሽንሺፓችን በጣም ጥሩ የሚባል ደረጃ እንደርሳለን ማለት ነው። እንደማጠቃለያ ፐርፌክት የሆነ ሪሌሽንሺፕ የለም ብለን እናምናለን። ማለት አለ የሚሉ ካሉ እንግዲህ ኮሜንት ላይ አሳባችሁን ያጋሩንና ግን ደግሞ ፍጹም የሆነውን ባናገኝም እንኳን ግን ጥሩ የሆነ የፍቅር ግንኙነት እንዴት ማስቀጠል እንችላለን፣ ደግሞ ከምን አንጻርም ነገሮች ይታያል የሚለውን ነገር ነው ለመነካካት የሞከርነው። ያው በጣም ሰፊ ሀሳብ ነው፣ ነገር ግን እንደው አንጻር ምልከታችንን ያስቀመጥ ነው። እንግዲህ እናንተ ደግሞ እኔም በዚህ ልክ ተነክቼበታለሁ ለካ እኔም እንደዚህም ነው ያስባላችሁ ካለ ወይም ደግሞ እኔ ጋርም ደግሞ እንደዚህ ያለ በዚህ መንገድ አይታችሁታል የምትሉትም ነገር ካለ ሀሳባችሁ ሼር አድርጉን አይደለ? እና እንግዲህ አንጻር ዛሬ ፐርፌክት የሆነ ሪሌሽንሺፕ አለ ወይም ደግሞ የለም የሚለውን ሀሳብ አንስቶ እንዲህ ከእናንተ ጋራ ቆይታ አድርጓል። ቆይታውን ስንመራ የነበር ነው ደግሞ እኔ ፍሬህይወት ከባልደረባዬ ከቃል ኪዳን ጋር በጋራ በመሆን ነበረ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ሀሳብ ተጨማሪ ካላችሁ ኮሜንት ላይ አድርጉን፣ እንመልሳለን። ለዛሬ ግን ይሄ ነበረ እና እንግዲህ በመሀል ትንሽ ጠፍተንባቸው ነበረ በስራ ጫና መደራረብ ምክንያት ነው። ስለዚህ ከዚህ በኋላ ግን አንጠፋባቸው አይደለም፣ ያንን ነገር እናስተካክላለን። እንግዲህ ስለሚያዩ ሼር፣ ላይክ፣ ፎሎ፣ ሰብስክራይብ ስለሚያደርጉ በጣም ነው የምናመሰግነው። ታበረቱናላችሁ። ስለዚህ ከዚህም በኋላ ይሄን ድጋፋችሁን እንድትቀጥሉ እንላለን። አንጻር እንግዲህ በሌላ ኤፒሶድ እንመለሳለን። ለዛሬ እዚህ ጋር ይበቃናል። ቻው።